በአንድ መንደር ውስጥ አንድ አዛውንት ከአንድ ልጃቸው ጋር ይኖሩ ነበር። ሕይወታቸው ሙሉ በሙሉ የተመሰረተው በትንሿ የእርሻ መሬታቸው ላይ ነበር። በየዓመቱ ድንች እየዘሩ በገበያ በመሸጥ ይተዳደራሉ። ሕይወታቸው ድሎ ባይኖረውም ሰላማዊ ግን ነበር። አንድ ቀን ግን ነገሮች ተቀየሩ። ፖሊሶች ወደ ቤታቸው መጥተው ልጃቸውን በቁጥጥር ስር አዋሉት። አዛውንቱ ተደናገጡ። ልጃቸው ንጹሕና የዋህ መሆኑን ቢነግሯቸውም ፖሊሶች ግን ሊሰሟቸው አልፈለጉም። ልጁ መሳሪያ ሰርቋል በሚል ክስ መታሰሩን ለመንደሩ ሰው ሁሉ አስታወቁ። ከዚያን ቀን ጀምሮ አዛውንቱ ሕይወቱ በለቅሶ ተሞላ። ልጃቸውን ለማስፈታት ከፍርድ ቤት ቢሮጡም አልተሳካላቸውም ነበር። የድንች መዝሪያ ወቅት ደረሰ። በየዓመቱ እሳቸውና ልጃቸው መሬቱን አብረው ይቆፍሩታል። በዚያን ጊዜ ግን አዛውንቱ ብቻቸውን ነበሩ። መሬቱ ደግሞ በጣም ሰፊ ነው። ወደ እርሻው ሄደው ያዩትና ምንም ማድረግ እንደማይችሉ ተረድተው በሐዘን ይመለሳሉ። አንድ ቀን ለልጃቸው ደብዳቤ ጻፉ። ደብዳቤውም እንዲህ ይል ነበር: ልጄ ሆይ በጣም ናፍቀኸኛል። መሬቱን ብቻዬን መቆፈር አልቻልኩም። ውጭ ካለው ችግር ይልቅ እስር ቤት መሆን ይሻላል ብለው ጻፉ። ልጁ ደብዳቤው በደረሰው ማግስት ለአባቱ መልእክት ላከ። መልእክቱም እንዲህ ይል ነበር: አባቴ ሆይ መሬቱን እንዳትቆፍረው፣ እዚያ ቦታ መሳሪያዎችን ደብቄያለሁ ይል ነበር። አዛውንቱ ደነገጡ። ልጃቸው በእውነት ጥፋተኛ መስሏቸዋል። በሚቀጥለው ቀን ፖሊሶች መጥተው መሳሪያውን ፍለጋ መሬቱን ሙሉ በሙሉ ቆፈሩት። ነገር ግን ምንም አላገኙም። ፖሊሶች በድካም ተሰላችተው ሄዱ። አዛውንቱ በልጃቸው ላይ በመጠራጠራቸው ይቅርታ ጠይቀው ሌላ ደብዳቤ ጻፉለት። ልጁ መልሶ: አባቴ ሆይ አትጨነቅ፣ አሁን መሬቱ በሙሉ ተቆፍሮ አልቋል። ድንቹ መዝራት ትችላለህ። እስር ቤት ሆኜ ልረዳህ የምችለው በዚህ መንገድ ብቻ ነው አላቸው። የአዛውንቱ ዓይን በኩራት እንባ ተሞላ። ሕይወት ሁልጊዜ ጉልበትን ብቻ ሳይሆን አስተሳሰብንና እምነትን ትፈትናለች። ሁኔታዎች ሲከብዱ መደናገጥ ነገሮችን ያባብሳቸዋል። ይህ ታሪክ የሚያስተምረን እያንዳንዱ ችግር የተደበቀ መፍትሄ እንዳለው ነው። መፍትሄው የሚታየው ግን ተረጋግተው በጥበብ ለሚያስቡ ብቻ ነው። የአዛውንቱ ደካማነት መሬቱን ሊቆፍር አልቻለም። ነገር ግን የልጁ ብልሃት መንገድ ፈጠረ። አቅም ሲያቅት ጥበብ መምራት አለባት። ፍርሃት ሲመጣ ደግሞ እምነት መንገድ ሊያሳይ ይገባል። ሕይወት ወደ ጨለማ ስትገፋችሁ አምራችሁን እመኑ። ወደፊት መጓዛችሁን ቀጥሉ። ምንም አይነት ትግል ቋሚ አይደለም። ከትዕግስትና ከጥበብ በላይ የሆነ ምንም አይነት ችግር የለም። ቪዲዮ ከተመቻችሁ ቻናላችን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሱ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩን።